በየማርጋችሁ የሰንበት ትምህርት ቤት ወጣቶች በዚህ ዕለት የቤተ ክርስቲያናችሁን ጥሪ ሰምታችሁ ጠብቆ ያሳደገን የሰማዕቱ የቅዱስ ጊዮርጊስ ውለታው ስዋችሁ በመስቀል ላይ ተሰቅሎ ያዳነን የመድኃኔዓለም ፍቅሩ አስገድዷችሁ የጊዜ አስራት አውጥታችሁ በዚህ አውደ ምሕረት ተገኝታችሁ በረከት በመቀበል ቃሉን በመከታተል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተከበራችሁና የተወደዳችሁ ምእመናን ምእመናት ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱም አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱ ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ሁሉ ተለይቶ ልዩ በሆነ መለኮታዊ ጥበብ ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር በዓይናችን ባየናቸው መጥፎ ነገሮች በጆሮአችን በሰማነው መጥፎ ዜና በብዙ ባዘንበት እንደ ሀገር እንደ ቤተ ክርስቲያን በደረሱብን ችግሮች በተጨነቅንበት ለችግሮቻችን መላ ጠፍቶን መላ አጥሮን ቁጭ ብለን የሰቀልነውን ቁመን ማውረድ እስኪያቅተን ድረስ በነገሮች ሁሉ በተፈተንበት በዚህ አሳባቂ ዘመን ክርስቲያን ወገኖቻችን በየቀኑ እንደሚሞቱ በምንሰማበት በዚህ መጥፎ ሰዓት ይቅር ባዩ መሐሪው አምላካችን አንጻራዊ ሰላም ሰጥቶ እኛ ወደዚህ ቦታ ለመምጣት ካደረግነው ጥቂት ዝግጅት በበለጠ ልዩ መለኮታዊ ጥሪ ጠርቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም በረከት እንድንሳተፍ ቃሉን ሰምተን በቃሉ እንድናርፍ ፈቅዶልናልና የዛሬዋን ፀሐይ እንድንሞቅ ከክርስቲያን ወገኖቻችን ጋር እንድንገናኝ አድርጓልና ይህንን ሁሉ ላደረገ አምላካችን እግዚአብሔር ለዘላለሙ ስሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ኦ እግዚኦ አይርፍ ነፍሳት አግብርቲከ ዋይማቲከ እላ አይረፉ በረቲት ሃይማኖት። አቤቱ አምላካችን እግዚአብሔር ሆይ ኃጢአቱን የምንሰራው በከተማ ያለን እኛ በየቀኑ የሚሞቱ በዳር ያሉት ክርስቲያኖች ናቸው። በእውነተኛ ሃይማኖት ጸንተው ያለምንም ኃጢአት በግፈኞች የሞቱትን የአገልጋዮችን ነፍስ ተቀብለህ በአብርሃም በይስሐቅ በያዕቆብ አጠገብ እንድታስቀምጥልን እንለምናለን። እንደ እግዚአብሔር ፈቃድ ተጽናንተንም ቢሆን ተረጋግተን የዕለቱን በዓል ማዕከል አድርገን የተወሰኑትን ደቂቃ ወስደን እንማማራለን። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዘርጋት ብቻ ሳይሆን
ወደ እግዚአብሔር ታደርሳለች። መዝሙረ ዳዊት መዝሙር 67 በቅንፍ 68 ቁጥር 31 ላይ በሚገኝ የመጽሐፍ ቅዱስ ኃይለ ቃል መነሻነት እግዚአብሔር ከዛሬ 130 ዓመት በፊት በሰማዕቱ በቅዱስ ጊዮርጊስ አድሮ በሀገራችን በኢትዮጵያ የሰራውን ድንቅ ተአምር አጠር አድርገን ለማየት እንሞክራለን። የአባቶቻችንን ጀግንነትና አንድነት ዓለማዊ ጸሐፍት በሰፊው የሚተነትኑት ስለሆነ እኛ በቤተ ክርስቲያን ይህንን በዓል ስናከብር በዚያን ጊዜ የቤተ ክርስቲያኒቱ አስተዋጽኦ ምን ያህል እንደነበርና በወቅቱ የነበሩ ኢትዮጵያውያን እጃቸውን ወደ እግዚአብሔር ዘርግተው እግዚአብሔር ፊት አድርሰው ጸሎታቸው ተሰምቶ ሰማዕቱ ተልኮላቸው የጸሎታቸው ምላሽ ምን እንደሆነ እንማማራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ዓመታዊ በዓላቶችን የምታከብርበት ምክንያት መጠነ ሰፊ ዘርፈ ብዙ ቢሆንም ብዙውን አንድ ብለን ሰብስበን ስንቆጥረው ለሁለት መሰረታዊ ዓላማዎች ዓመታዊ ክብረ በዓላቶች ይከበራሉ። ደክሟችኋል፣ ሐሳባችሁን ሰብስቡ። ብዙ ሰዓት የተቀመጣችሁ እንቅልፍ እንዳያስቸግራችሁ ብዙ ሰዓት ለቆመው አጠገባችሁ ለቆመው ወገናችሁ ተክታችሁ ተነሱ። በጎን የምታወሩ የምትንቀሳቀሱ ሰዎች በተቻለ መጠን አደብ ግዙ። ቃሉን መስማት የሚፈልጉ መማር የናፈቃቸው ዓለም ያስጨነቀቻቸው በቃሉ ሊያርፉ የመጡ የዕለቱን ታሪክ ከቤተ ክርስቲያን ትርጓሜ አንጻር ሊሰሙ የመጡ ወገኖች ስላሉ ያለምንም ምክንያት የምትንቀሳቀሱ ተራ ወሬ የምታወሩ የመጣችሁበት ቦታ የተዘነጋችሁ በሰማዕቱ በቅዱስ ጊዮርጊስ ስም ትለመናላችሁ። እግዚአብሔር ከሁላችን ጋር ይሁን። ለሁለት ዋና ዋና ምክንያቶች ዓመታዊ በዓላቶች ይከበራሉ። አንደኛ ያ ዓመታዊ በዓል ሲከበር ከዋዜማ ጀምሮ እስከ መጨረሻ ድረስ በሚሰጠው አገልግሎት እንደ ሃይማኖታችን ጽናት እንደ አእምሯችን ስፋት በየመክሊታችን በየጸጋችን በምንሰጠው አገልግሎት የእግዚአብሔርን ጸጋና በረከት ለመቀበል ሲሆን አሁን ይህን ስነግራችሁ እኔ በዚህ በዓል ምን አገልግሎት ሰጥቼ ምን ዋጋ ተቀበልኩ የሚለውን ሂሳብ እየሰራችሁ እንዲሆን ለወደፊትም በዓላት ሲከበሩ ባንዱ አገልግሎት ጸጋ ለመቀበል አስተዋጽኦ ለማድረግ እንድትነሳሱ ለማድረግ። ሁለተኛውና ምናልባትም ከአገልግሎቱ የሚቀድም አንደኛ መሆን ያለበት በዚያ በዓል ምክንያት ለተሰበሰቡት ምዕመናን ቃለ እግዚአብሔር ማስተላለፍ ነው። ሌላ ዓላማ የለም። ቃለ እግዚአብሔር ማስተማር ማለት ምን ማለት ነው? ባሪያ እግዚአብሔር ስለተፈጠርንበት ዓላማ እንደገና ግንዛቤ ማስጨበጥ፣ በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና ስላገኘንበት ስለ እምነታችን ማስተማር፣ ስለ ቤተ ክርስቲያናችን ጥልቅ ዕውቀት ማስያዝ፣ አፈሯን በልተን ውሃዋን ጠጥተን ዳዴ ብለን ስላደግንባት ሀገረ እግዚአብሔር ኢትዮጵያ የበለጠ ግንዛቤ ለማስያዝ ለምን በክብረ በዓላት መጥተው የማያውቁ በሰርክ ጉባኤ በዕለተ ሰንበት መጥተው የማያውቁ ብዙ አዳዲስ ፊቶች እናያለን። እነሱን በጥንቃቄ ዘመናቸውን እንዲጨርሱ ስለ ሀገራቸው፣ ስለ ሃይማኖታቸው፣ ስለ ማንነታቸው ለማስተማር እናውቀዋለን እንዳትሉኝ፣ ሀገራችንን እናውቃታለን እንዳትሉኝ፣ ቤተ ክርስቲያናችንን እናውቃታለን እንዳትሉኝ፣ ማንነታችን ገብቶናል እንዳትሉኝ። ማንነቱ የገባው ሕዝብ፣ ሀገሩን የተረዳ ሕዝብ፣ ሃይማኖቱን ያወቀ ሕዝብ አኗኗሩ እንዲህ አይደለም። ብታውቁት ኖሮ፣ ብናሳውቃችሁ ኖሮ፣ ብናስተምራችሁ ኖሮ፣ ብትማሩ ኖሮ በምድራችን የሆነው አይሆንም ነበረ። ያስተማርነው ትምህርት ሌላ፣ የሕዝባችን አኗኗር ሌላ ሆኖ
በየዕለቱ መርዶ እየሰማን እግሬን ነው እየበላ ያለ ችግር የለም እንደማለት እንደ ዳቦ ሰልፍ እንደ መኪና እንደ ባስ ሰልፍ ሞታችንን ተራችንን የምንጠብቅ ምስኪኖች ሆነናል። ደግሞ አናፍርም። ይሄን የአንድነት በዓል ልናከብር የአድዋን በዓል ልናከብር ተገናኘን። አሁን የሕዝብ ይህን የአንድነት የፍቅር በዓል የማክበር ምን ሞራል አለው ተብሎ ጥያቄ ቢቀርብለት አንድ ሀገር ላይ አፈር ፈጅቶ ውሃ ተራጭቶ ዝርዝር ቀጭቶ ያደገ ሕዝብ ሌላ ባዕድ ወራሪ ሳይመጣበት እርስ በርሱ ተባልቶ አለቀ ቢባል ማን ያምናል? የተማረ ሕዝብ እንዴት እንዲህ ያደርጋል? ግዴላችሁም አዚም ያደረገብንማ አለ። ያለ ነገር ወዳጆቻችን በጠላትነት አልተነሱም። ያከብሩን የነበሩ ሊያዋርዱን ባይችሉም ሊያዋርዱን አላሰቡም። በሆነ ነገር እግዚአብሔር አዝኗል። ይህ የተማረ ሕዝብ አኗኗር አይደለም። አስተምረናል ብለን የምንናገርበት ሞራል የለም። አዎ ኦርቶዶክሳውያን ኑ እንደገና አፈሯን በልታችሁ ውሃዋን ጠጥታችሁ ያደጋችሁባትን እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባትን የእግዚአብሔርን የምስጢር ሀገር ኢትዮጵያን ኑና እንደገና ተማሯት። ኑ 3000 ዓመት ከዚያ በላይ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን እግዚአብሔር ፊት አድርሳ የእግዚአብሔርን ጸጋና በረከት ለዓለም ስታድል የኖረች የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያን ኑ ተማሯት። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ያቺ እጆቿን ወደ ሌላ ሳይሆን ወደ እግዚአብሔር የዘረጋች የእግዚአብሔርን ጸጋና በረከት የምትቀበል ኢትዮጵያ ትናፍቃለች። በአገሪቱ ሰዎችን መናገር ነው። ምዕመናን ያወቃችሁትን ትቼ የማታውቁትን ልንገራችሁ። ኢትዮጵያን ያቀኗት የመሰረቷት የመምለኬ እግዚአብሔር ልጆች የኖህ ልጆች ናቸው። የኖህ ልጆች ታውቋቸዋላችሁ። ሴም፣ ካም፣ ያፌት ይባላሉ። ከሦስቱ ልጆች አንዱ አፍሪካ በዕፃ የደረሰችው ለካም ነው። አፍሪካ በዕፃ ስትደርሰው ኢትዮጵያን ከመመስረቱ በፊት ካም ኩሽን ይወልዳል። ማስታወሻ የምትይዙ የተጠማችሁ ሀገራችሁን ማወቅ የምትፈልጉ በሀገራችሁ የተሸማቀቃችሁ ሀገራችሁን ሳታውቁ በኢትዮጵያ የምትኖሩ ተዋህዶን ሳትረዱ ዘመናችሁን በተዋህዶ የጨረሳችሁ ስሙኝ፣ በጊዮርጊስ ስም ካም ኩሽን ይወልዳል። ኩሽ፣ ሳባ እና አቢስ የሚባሉ ልጆች ይወልዳል። ኪዳነ ወልድ ክፍሌ መዝገበ ቃላት ላይ የበለጠ ታሪኩ ተብራርቶ ተቀምጧል። ካም ኩሽን ይወልዳል አልኳችሁ። ኩሽ፣ ሳባና አቢስ የሚባሉ ሁለት ልጆች ይወልዳል። የኩሽ ሁለተኛ ስሙ ኢትዮጲስ ነው። በኩሽ ሁለተኛ ስሙ በኢትዮጲስ ማን ተባለች? ኢትዮጵያ። በልጁ በሳባ ሳባውያን እንባላለን። በአቢስ አብሲኒያ እንባላለን። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። የኩሽ ሁለተኛ ስሙ ኢትዮጲስ ነው። በኢትዮጲስ ኢትዮጵያ አትበል፣ ኢትዮጵያ ነው። አትቁረጠው ቃሉን። ኢትዮጵያን ስትጠሩ በጥንቃቄ ጥሩ። ኢትዮጵያ ይለኛል። በኢትዮጲስ ኢትዮጵያ፣ በአቢስ አብሲኒያ፣ በሳባ ሳባውያን እንባላለን። ይሄ ኢትዮጵያ የሚለው ቃል የጽር ቋንቋ ነው። በ2450 በበጥሊሞስ ዘመን ኩሽ ከሞተ በኋላ የወጣላት ስም ነው። ኩሽ ከሞተ በኋላ በስንት ዓመት አልኳችሁ? በ2450 ታሪክ አንድ ቀን ነው የሚተረክ።
ለኤመርጀንሲ ይሆናል ብትይዘው ይሻላል። ደርሰህ ባልሰማ እንዳዋቂ አርገህ አትስማኝ። አታውቀውም ነበረ። በ2450 ዓመተ ዓለም በበጥሊሞስ ዘመን ኩሽ ከሞተ በኋላ በኩሽ ሁለተኛ ስም በኢትዮጲስ ኢትዮጵያ ተብላ ተጠርታለች። አቢሲኒያ ለምን ትባላለች? ሳባውያን ለምን ትባላላችሁ? በኩሽ ሁለት ልጆች አቢስና ሳባ በሚባሉት በአቢስ አብሲኒያ፣ በሳባ ሳባውያን ተብለናል። ለነገሩ በገለባ የተሟሸ ምጣድ በፍልጥ አይጋግርም። በስብከት ያደገ ጆሮ እንደዚህ ያለ ታሪክ ይስማማዋል ብዬ አልገምትም። ዞሮ ዞሮ እንደ ዛሬ ባለ ቀን የኢትዮጵያ ቅድመ ታሪክ ካልተተረከ መቼ ይተረካል? እግዚአብሔር ለሁላችን አስተዋይ ልቡና ያድለን። ከዚህ በኋላ በ3600 ዓመተ ዓለም ነገደ ዮቅጣን የሚባል ነገድ የግዕዝ ቋንቋን ይዞ ወደ ኢትዮጵያ ገባ። ነገደ ዮቅጣን ማለት በቅንፍ ሀበሻት ይላቸዋል ኪዳነ ወልድ ክፍሌ። ሀበሻት፣ ነገደ ዮቅጣን፣ አጋዚያን ማለት በአንድ ላይ አድርገን መርጃ አድርገን ነፃ የወጣ ሕዝብ ማለት ነው። የኢትዮጵያ የኋላ ታሪክ ነፃ የወጣ ሕዝብ ማለት ነው። ሀበሻ ስድብ አይደለም። ይሄ ሀበሻ ሲሏችሁ እየተሳደብ አይደለም። ባላገር ብሎ ሲሳደብ እንደሚቆጣው እንዳትሆኑ። ባላገር ስድብ አይደለም። ባይሆን በአማርኛ የሚነገረው ስድቡና ምርቃኑማ ግልጽ ሊሆንልን ይገባል። ሀበሻ ሲልህ ነፃ የወጣህ ነህ ማለቱ ነው። ባላገር ማለት ስደተኛ አይደለም፣ አገር አለህ ታሪክ አለህ ማለት እንደሆነ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል በካርታው በአይምሯችሁ እንዳይመጣ በሀገሪቱ ሰዎችን መናገር ነው። ኢየሩሳሌም ኢየሩሳሌምን ተተቀትሎሙ ለነቢያት ወትወግሮሙ ለሐዋርያት የሚለው ነቢያትን የወገሩ አገሪቱ እኮ አይደለችም። በሀገሪቱ ሰዎችን ነው። እስራኤላውያን ናቸው። አበይት ነቢያት፣ ደቂቀ ነቢያትን፣ ሐዋርያትን፣ ሰባ አርድእትን የነቢያት የሐዋርያትን አምላክ የገደለች ሀገሪቱ ሳትሆን ወሶበሪያ ለሀገር በከይላይልያ ለምድሩ አይደለም ያለቀሰ ለሀገር በዚያች ሀገር ለሚኖሩ ሰዎች ነው። ኢትዮጵያውያን በዚህ መሰረት እጆቻቸውን ዘርግተው ወደ እግዚአብሔር ወደ ማንም አይደለም ሁሉን ወደሚችል ሁሉን ወደሚሰጥ በረከቱ ወደማያልቀው አምላክ እጆቻቸውን ዘርግተው ኖሩ። መቼ? በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል በኢትዮጵያውያንና በእግዚአብሔር መካከል ክፍተት የታየበት ታሪክ የለም። ምስክር ምንድን ነው ያላችሁኝ እንደሆነ መጽሐፍ ቅዱስ ነው የምጠቅስላችሁ። አንደኛ ነገሥት ምዕራፍ 10 ላይ ቁጥር 9 ላይ ንግሥት ሳባ ማክዳ የሰሎሞን ጥበብ ሰምታ ልታይ ወደ ኢየሩሳሌም ሄዳ ከሰሎሞን ጋር ስትገናኝ ገና በሕገ ልቡና ነው የምላችሁ ምን እንዳለችው በመጽሐፍ ቅዱስ ተቀምጧል። አንተን በእስራኤል ዙፋን ላይ ያስቀመጠ እግዚአብሔር አምላክ የተመሰገነ ይሁን። ማን የተመሰገነ ይሁን አለች? በሕገ ልቡና ኢትዮጵያ እግዚአብሔርን ታውቅ ነበር ማለት ነው። ኢትዮጵያውያን ንግሥቲቱ ኢትዮጵያውያንን ሁሉ ወክላ ወደ ሰሎሞን ወደ መካከለኛው ምስራቅ ወደ ኢየሩሳሌም ስትሄድ ሰሎሞንን ሰላም ብላ ያቀረበችለት የሰላምታ ድምፅ አንተን በእስራኤላውያን ላይ ያነገሰ እግዚአብሔር የተመሰገነ ይሁን። ይሄ በሕገ ልቡና ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ዘርግተው እግዚአብሔር ፊት አድርሰው ከእግዚአብሔር ጋር በሕግ በአምልኮት ይገናኙ እንደነበረ ምስክራችን ነው። ንግሥት ሳባ ወደ ሰሎሞን መሄዷን በብሉይ ኪዳን ብቻ አይደለም፣ ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ
በተዋህዶ የከበረው መድኃኔ ዓለም ክርስቶስ ከድንግል ማርያም ተወልዶ 30 ዓመት ሲሞላው በዮሐንስ ተጠምቆ 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾሞ ተመልሶ ጉባኤ ዘርግቶ ሲያስተምር በማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ ንግሥተ አዜብ ትትነሳ ምዕለተ ደይን ወትትፋታሃ ለዛቲ ትውልድ ወታስተአፍራ እስመ መጻት ማጽናፈ ምድር ትስማ ጥበቢሁ ለሰሎሞን ብሎ ጠቅሷታል። ይኸውላችሁ የተከበራችሁ ኦርቶዶክሳውያን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ንግሥተ አዜብ ማክዳ በኋላ ዘመን በቤተ አይሁድ ትፈርድባታለች የሚለው ንባብ ገና ሪሰርች ያስፈልገዋል። እንደ ዋዛ የምናልፈው አይደለም። ይኸውላችሁ እኛ ኢትዮጵያን አወቅናትም አላወቅናትም ዓለም አቀፋዊ ዕውቅና ያገኘው መጽሐፍ ቅዱስ በክፉ ሳይሆን በበጎ አንስቶ የማይጠግባት ከ45 ጊዜ በላይ እስራኤላውያንን ሲቆጣ ጌታ እናንተ እንደ ኢትዮጵያውያን ልጆች አይደላችሁምን እያለ በእውኑ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቅ ዘንድ ይችላልን እያለ ያነሳታል። እኛ አወቅናትም አላወቅናትም፣ አለማናትም አላለማናትም፣ በፍቅር ኖርንባትም አልኖርንባትም፣ የሀገራችንን ልጅ አስቀየምንባትም አላስቀየምንባትም፣ የኢትዮጵያ ዜጋ አድርጎ የፈጠረንን አምላክ እልል ብላችሁ አመስግኑት። ዛሬ አስገድጄ ነው እልል በሉ ያልኳችሁ። ምን ኢትዮጵያ ዳቦ ጠግቦ የበላ አሁን ላንግባባ እንችላለን። እንዲያው ከሀገር መርጦ በኢትዮጵያ በአብሲኒያ ከሃይማኖት መርጦ በተዋህዶ እምነት ጥላ ስር እንድንኖር ከፍጥረታት ለይቶ ባሪያው የፈጠረንን አምላክ እባካችሁ አመስግኑት፣ እባካችሁ አመስግኑት። ምስጋና ይልመድብን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። በጨለማው ዘመን በሕገ ልቡና ታውቀው የነበረውን አምላክ ወደ ኢየሩሳሌም ሂዳ መሥዋዕተ ኦሪትን ሰውታ ሕገ ኦሪትን ተቀብላ ታቦተ ጽዮንን ይዛ ተመለሰች። ለ1000 ዓመት መሥዋዕተ ኦሪት እያቀረበች እግዚአብሔርን በአምልኮ በሥርዓተ አምልኮ ከእስራኤል ቀጥላ እግዚአብሔርን ያገለገለች ሀገር ማናት ቢባል ኢትዮጵያ ናት። ምዕመናን ኢትዮጵያ እኮ ናት። ከ1000 ዓመት በኋላ እንደገና በተወካይዋ ባኮስ በሚባል ጃንደረባ አማካኝነት ሕገ ወንጌልን እንደተቀበለች ደግሞ አሁንም መጽሐፍ ቅዱስ ግብረ ሐዋርያት ምዕራፍ 8 ቁጥር 27 ላይ ታገኛላችሁ። ህንደኬ የምትባል ንግሥት ሴቶች ይነግሱና በድንግልና ቤተ መንግሥቱን ብቻቸውን መሸከም ሲያቅታቸው ስልብ የሆነ ሕጽው እንዳይወሰልት ተወዳድሮ ይገባል። ከዚያ በጅሮንድነት ጠቅላይ ሚኒስትር ይሆንና ንግሥቲቱ የበላይ ሆና ሀገሪቱን የሚያስተዳድሩበት የኢትዮጵያ ታሪክ እንዳለ የኢትዮጵያን ታሪክ የምታውቁ መምህራን የበለጠ ታውቁታላችሁ። ግብረ ሐዋርያት ምዕራፍ 8 ቁጥር 27 ላይ ህንደኬ የምትባለዋ ንግሥት ኢትዮጵያን እያስተዳደረች ጃንደረባው ባኮስ በሕገ ኦሪት ያመነ ሁሉ 3 አበይት በዓላቶችን ያከብራል። ኦሪት ሊያስተሪ ተባይትከ 3 ጊዜያት ለላ ዓመት ዘሰ የአርገ ለበዓል ርጉሙቱ ትላለች። በኦሪቱ ያመናችሁ ሁሉ ወንድ ልጅ ከወለዳችሁ በዓመት 3 ጊዜ በዓለ መጸለት፣ በዓለ ሰዊትና በዓለ ፋሲካ ይባላሉ። እነዚህን በዓላቶች ማክበር ግዴታ ነው፣ ሃይማኖታዊ ግዴታ ነው። ስለዚህ ኢትዮጵያ በሕገ ኦሪት የቆየች 1000 ዓመት መሥዋዕተ ኦሪት ያቀረበች ስለነበረች መሥዋዕት ለማቅረብ ኢየሩሳሌም ተሳልሞ ለመምጣት ሲሄድ ይህ እንግዲህ መምህራን እንደሚነግሩን በ34 ዓመተ ምህረት አካባቢ የተፈጸመ ነው። በ400 በፍሬምናጦስ ሃይማኖት የተስፋፋበት እንጂ እኛ ወንጌልን የተቀበል በ34 ዓመተ ምህረት እንደሆነ ማወቅ ያስፈልጋል። አንዳንዶች ኦርቶዶክስም
በ400 ያኛውም በ500 ገባ ብለው ለማቀራረብ ይሞክራሉ። የሚቀራረብ አይደለም። ብናባዛው ብንደምረው ብንቀንሰው ገብቷቸዋል። የምትማሩ ሰዎች ገብቷቸዋል። ምን ለማለት እንደፈለግኩ እግዚአብሔር ከሁላችን ጋር ይሁን። ስለዚህ እጅ ነስቶ ሲመለስ የኢትዮጵያ ጃንደረባ መምህር ሐዋርያ አይደለም፣ ራሱ መንፈስ ቅዱስ ነው። ወይ ሌሎ መንፈስ ቅዱስ ለፊልጶስ ከ72ቱ አርድእት ከ7ቱ ዲያቆናት ነው፣ ከሐዋርያው አይደለም። ይህንን ታሪክ የሚያምታቱ አካላት ስላሉ ፈቃደኛ ከሆናችሁ ከ7ቱ ዲያቆናት ነው። ሁር ትሎ ለዝንቱ ሰረገላ አለው መንፈስ ቅዱስ። የኢትዮጵያዊ ጃንደረባ ባኮስ የተቀመጠበትን ሰረገላ ተከተል፣ የምትነግረው አለህ አለው። ተከትሎ ሲሄድ በሰረገላው ላይ ተቀምጦ ይሄ የተባረከ ሀበሻ የተባረከ ኢትዮጵያዊ ሰዓቱን እያከሰረ አልነበረም፣ ያነብ ነበረ። አሁን የሚያነብ ሰው ያስፈልገናል፣ የሚማር ሰው ያስፈልገናል። በተማሩት ነው የተጎዳን ልትሉኝ ትችላላችሁ። እኔ የተማረ ይጎዳናል ብዬ አላምንም። ድሮውንም ተምረዋል ያልናቸው የጎዱን አካላት እኛ ነን እንጂ እነሱም ቢሆን አልተማሩም ማለት ነው። እንዴት የተማረ ሰውን ይጎዳል? ያልተማረውን ተማረ ብላችሁ ያጎርቷችሁ ትምህርት እንዳትጠሉ። ድንቁርና ምርጫ ሊሆን አይችልም። አዎ በኢትዮጵያ ምድር ከኖርና ይቀር ኢትዮጵያን አውቀናት በተዋህዶ ሃይማኖት መውጣታችን መግባታችን ካልቀረም እየተዋህዶን ለይታ አውቀናት ባሪያ እግዚአብሔር የተፈጠርንበት ዓላማ ገብቶን ክርስቶስ በመስቀል ላይ የሞተበት ምስጢሩ ተገልጾልን እንድንኖር እግዚአብሔር ለሁላችን አስተዋይ ልቡና ያድለን። ባኮስ ያነብ ነበረ። የሚያነብ ደግሞ ትንቢተ ኢሳይያስን እኮ ነው። የብሉይ ኪዳን አዲስ ደረቅ አዲስ ነው። በቀጥታ ስለ አዲስ ኪዳን የተናገረው ነው። መጻ ከመ በግ ይጠባህ፣ እንደ በጎች ሊታረድ ወደዚህ ዓለም መጣ የሚል ያነባል። ከዚያ እባክህ አብሬ ልቀመጣልና አስፈቀደው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ታሪካችን ይሄ ነው። ኢትዮጵያውያን በታሪክ ላይ ተዘርታችሁ በታሪክ ላይ የበቀላችሁ በፍቅር አብራችሁ መኖር ያቃታችሁ እባካችሁ እናንተ ጤነኛ ከሆናችሁ ለታመሙት ወገኖቻችሁ ንገሯቸው። ይህ አይደለም የኢትዮጵያ ታሪክ፣ ይህ አይደለም የኋላ ታሪካችን። የአባቶቻችን አጥንት እንዳይወጋን ደማቸው እንዳይከረፋን እባካችሁ እንመለስ። እባካችሁ ንስሐ እንግባ። ሁላችን በድለን እግዚአብሔር አዝኗል። ሁላችን ንስሐ እንግባና እግዚአብሔር ይታረቀንና ምሕረት ለኢትዮጵያ ይቅርታ ለተዋህዶ እግዚአብሔር ይላክልን። አዎ ወንድሜ ምንድን ነው የምታነባለው? መጽሐፈ ኢሳይያስን እያነበብኩ ይገባል የምታነበዋል? አይ ያለ መምህርማ እንዴት አድርጎ ይገባኛል አለ። ትሕትናው ትጋቱ ደስ ይላል። ኢትዮጵያዊ መልኩ ይሄ ነው። ኢትዮጵያዊነት ማንበብ፣ ትሁት መሆን፣ ጊዜን በአግባቡ መጠቀም፣ ባልንጀራን መውደድ፣ ከሀገር ልጅ ጋራ በፍቅር መኖር፣ ለሀገር መቆርቆር፣ ስለ ሀገር መሞት፣ ስለ ሃይማኖት መሞት፣ በትዳር መታመን፣ በብቸኝነት አለመርከስ፣ አስማት አለመቅበር፣ ጽንስ አለማስወረድ። መልክህ ይሄ ነው ወዳጄ፣ ታሪክህ ይሄ ነው። ይገባል ሲለው እንዴ ያለ መምህር እንዴት ይገባኛል አለ። አሁን ደግሞ እነ እለይብልዎሙ ገሌ ወገሌ መጽሐፍ ቅዱስ አይተረጎምም ይሉናል። ኦርቶዶክስ ዝም ብላ ነው እንጂ ትርጓሜ አያስፈልገውም። ደርሶ ጉባኤ ቤት የዋሉ የተቀጸለች ትመስላለች እኮ እንደው ራሳችሁን ተቀቡ ሲል ምን ማለት ነው ታዲያ ካልተተረጎመ? ይሄ ደንቆሮ ሊቀባ ነው እንዴ በዐቢይ ጾም? አይ ራሳችሁን ተቀቡ ይላል። አንትሙ ሶበ ትጸውሙ ቅቡ ርእሰክሙ ካልተተረጎመ እንዴት ሊሆን ነው? ባኮስ ታዲያ ለምንድን ነው ያለ መምህር የሚተረጉምልኝ የሚያስረዳኝ ሳይኖር? ኢትዮጵያዊነት መልክ ነው። ኢትዮጵያውያን አይደሉም እንዴ? ዲኤንኤያቸው ይሰራ አይመስልም፣ ንግግራቸው አይመስል፣ ባህሪያቸው አይመስል።
አገሪቱ ስታረጅ ያበቀለቻቸው በዘረኝነት የሰከሩ በክርስትና ሕይወት የከሰሩ ደግሞ አንደበት አለን ብለው በዚህ ቤተክርስቲያን አፋቸውን ይከፍታሉ። ወርቁ ከነሚዛኑ ሳይጠፋ በቅሎ ፈረሱ ከነኮርቻው ሳይወገድ ሰው የሌለ መስሏቸው አስደፈርናት፣ አሰደብናት። ብንኖር ባንኖር ምን እናደርጋለን? እኛ የፈለጉትን ከማድረግ አልተቆጠቡ። የፈለጉትን ያህል አፋቸውን ይከፍቱባታል። የሚተረጉምልኝ ሳይኖር አለ ተረጎመለት። በበግ የተመሰለ ክርስቶስ ነው፣ ለሁላችን ሞታ ነው። ለእኔም ለአንተም ለሌሎችም ለሁላችን የሞተው ነቢያት ትንቢት የተናገሩለት የአበው ሱባኤ የነቢያት ትንቢት የሐዋርያት ስብከት የሊቃውንት ምስጢር ኢየሱስ ክርስቶስ ሰው ሆኗል አለ። ያ በመስቀል ላይ ተሰቅሎ እርቃኑን ተሰቅሎ የብርሃን ልብስ ያለበሰን አብይ ጾም አይደል? ስርዋጽ ገብተን ቢሆን እናነሳዋለን። ያ ተጠማሁ ብሎ እኛን ያረካን ተርቦ ያጠገበን የፊጥኝ ታስሮ ለዘላለም ነፃ ያወጣን እውነተኛው በግ 30 ብር ተሽጦ በደሙ የገዛን ወደ ግብፅ ተሰዶ ወደ ሀገራችን የመለሰን አብይ ጾም ነው። ደህና ናችሁ? እየበረታችሁ ነው? እየጾማችሁ ነው? ምዕመናን ጾም ጥሩ ነው። የኛ አምላክ አይታያችሁም? በህሊናችሁ ሰማዩን፣ ምድሩን፣ ባሕሩን፣ የብሱን፣ የሚታየውን የማይታየውን፣ ረቂቁን፣ ግዙፉን፣ የምናውቀውን የማናውቀውን ፈጥሮ የሚገዛ አምላክ ከተማውን ለቆ በእግሩ ገዳመ ቆሮንቶስ ገብቶ እየሰገደ ሲጸልይ ሲጾም አሁን አንተ ቁርስ ያመለጠኝ ብለህ ነፍሴ ከስጋዬ የተለየ የሚመስልህ ዘመን ያፈራህ ሰማይንና ምድርን ፈጥሮ የሚገዛ አምላክ ጾሟል። እንጹም። ከእንጀራ ብቻ አይደለም፣ አንደበታችን ይጹም። የሚናገረውን ይለይ፣ የተናገረውን ያብራራ። እግራችን የሚሄድበትን ይምረጥ። እጆቻችን ይዘርጉ፣ አይኖቻችን መርጠው ይዩ። የሞት ሽረት ጾማችን ነው ወይ የምራችንን ጾመን የእግዚአብሔርን ይቅርታ የምንቀበልበት ወይ እንዲህ መርዶ እየሰማን ዘመናችንን የምንጨርስበት። እግዚአብሔር ተረፈ መዋዕለ ጾሙን ይባርክልን። ተረጎመለት። መኑ ይከላኒ ተጠምቋል። ሁሉም ነገር ገብቶኛል። በብሉይ ኪዳን መጻሕፍት የተጻፉት ነቢያት ትንቢት የተናገሩለት ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ከመውቱ ተወልደም ድንግል ሰው ከሆነ እንዳልጠመቅ ማን ይከለክለኛልና ተጠመቀና የኢትዮጵያው ተወካይ ጃንደረባው ባኮስ ሕገ ወንጌልን ተቀብሎ ጥምቀትን፣ እምነትን፣ ቁርባንን ይዞ መጣ። ያቺ በሕገ ልቡና እጆቿን ወደ እግዚአብሔር አድርሳ በሕገ ልቡና እጆቿን ወደ እግዚአብሔር ዘርግታ የእግዚአብሔርን ጸጋና በረከት ስትቀበል የኖረች ኢትዮጵያ በአዲስ ኪዳን ከእስራኤል ካመኑት እስራኤላውያን ሌላ አንድ ዓለም ሳይቀድማት ሕገ ወንጌልን ተቀብላ በሦስቱ ግጋት እግዚአብሔርን ያመሰገነች ሀገር። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እንዲሁና እግዚአብሔርን እያመሰገነች በ400 ዓመተ ምህረት ፍሬምናጦስ ተነስተው የቀሩትን በሃይማኖት በክርስትና እምነት የቀሩትን ነገሮች እንዲሞላ አደረጉ። በ5ኛው መቶ ክፍለ ዘመን ቅዱስ ያሬድ ተነሳ። ኢትዮጵያ እንደገና ታድሳ እጆቿን ወደ እግዚአብሔር ዘረጋች። በቅዱስ ያሬድ ዜማ፣ በቅዱስ ያሬድ ቅኔ፣ በቅዱስ ያሬድ ቅዳሴ ዓለምን አስደመመች። ከዚያ በኋላ ጠላት ያለ የሌለ አቅሙን ተጠቅሞ ኢትዮጵያን እጆቿን እንድትሰበስብ ለማድረግ ሞከረ። ያው እንደምታውቁት ተከታታይ ፈተናዎች መጥተዋል። ሌላውን ሌላ ጊዜ እንነግራቸዋለን። በ16ኛው መቶ ክፍለ ዘመን ሚስዮናውያን አውሮፓውያን መጀመሪያ አፍሪካን በቅኝ ግዛት ሲቀራመቱ ኢትዮጵያ የምትባል ሀገር ሃይማኖቷ ጽኑ ስለሆነ ቅኝ ግዛት ከመያዟ በፊት አሁን በሬዲዮ በቴሌቪዥን የማትሰሙትን ታሪክ ነው የምነግራችሁ። ጀግንነቱ ተነግሯል። አንድነታችን ተዘክሯል።
ጦሩ የተሰበቀበት ምስጢር ግን በእኛ ቤተ ክርስቲያን በኩል ነው የሚነገር። በ1888 ጦርነት ገጥመው ጣሊያኖች ድል ከመሆናቸው በፊት በ16ኛው መቶ ክፍለ ዘመን በአፄ ሶስንዮስ ዘመነ መንግስት ኢትዮጵያ ቅኝ ግዛት ከመያዟ በፊት ሃይማኖቷን መልቀቅ አለባት ተብሎ ሚስዮናውያን ወደ ኢትዮጵያ ተላኩ። አርበኞች አባቶቻችንን ከማንሳታችን በፊት መጀመሪያ የተላኩትን ሚስዮናውያንን በክርክር ድል አድርገው የመለሱ ሊቃውንት መዘከር አለባቸው። የሊቃውንትን አምላክ እግዚአብሔርን አመስግኑት። ሀገሪቱ ቤተ ክርስቲያኒቱ ተከብራ የኖረች በመምህራን በሊቃውንት ነው። መምህራን ስፍራቸውን እስካልያዙ ድረስ ችግሩ ይቀጥላል፣ ይጨምራል ሁሉ። እስመ ብዛ ጠበብት መድኃኒተ ዓለም ውእቱ ዘሰ አጥረየ አዳፈ የአምር ምሳሌ ወስውረ ነገረ። ቤተ ክርስቲያኒቱ የመምህራን ናት። ይህንን ስሙኝ፣ አክቲቭ አድርገን ሌላ ጊዜ ልንነግራችሁ እንችላለን። ምን አለፋችሁ ብንችለው ወደ መምህራን ቦታቸውን ካልያዙ ቤተ ክርስቲያኒቱ ተከብራ ታፍራ ልትኖር አልቻለችም። ይሄ ሀቅ ነው። ስለዚህ ሚስዮናውያን ተላኩ። ለምን? ቅኝ ግዛትን ለመያዝ መጀመሪያ ሃይማኖት የለሽ መሆን አለበት ሀገሩ ተብሎ መጡ። በወቅቱ የነበሩ እነ በትረ ጊዮርጊስ ረከብናሁ ለበትረ ዘያደክማ ለሮሜ ጽሩመ በንባብ ወቅሩጸ በትርጓሜ ባፍ በመጽሐፍ ብለው ድርስ እውቀት ከብቃት ጋር የነበራቸው መምህራን ግንባራቸውን ብለው መለሱ። ሚስዮናውያን ኢትዮጵያውያንን ሃይማኖታቸውን ማስለቀቅ አልችላሉ። ተልከው የመጡ ተመርጠው ተምረዋል ተብሎ ተመርጠው የወጡ ሰዎች እንዴት ሆናችሁ መጣችሁ ሲባሉ ኢትዮጵያውያን ሃይማኖታቸው ከደማቸው ጋር ነው የሚንቀሳቀስ። ስለዚህ ሃይማኖት ማስለቀቅ አይታሰብም። በቅኝ ግዛት ሲያዙ ሳይወዱ በግድ ይለቃሉ ተብሎ እንግዲህ እንደምታውቁት የሮማ ፖፕ አፈሙዙን ባርኮ ይቅናችሁ ኢትዮጵያን ለማጥፋት ያብቃችሁ ብሎ ላከ። ኢትዮጵያውያን ሞኞች ናቸው እንዴ? እጃቸውን ወደ ማን ዘረጉ? አትነግሩኝም ወይ? ወደ ማን ዘረጉ? ወደ እግዚአብሔር ዘረጉ። ለእመ እግዚአብሔር ምስሌነ መኑ ይክለነ ምእመናን፣ እግዚአብሔር ከእኛ ጋር ከሆነ ማን ይችለናል? እንዲህ ዝርክርካችን የወጣ እኮ ከእግዚአብሔር ጋር ተጣልተን ነው። ባለትዳሩም ጤነኛ አይደለም፣ ብቻውን ያለውም አደገኛ ነው። ሀበሻ የሰው መጀመሪያ፣ ሀበሻ የሰው መጨረሻ። የትናንትና ታሪኩ የሰው መጀመሪያ ያስባለው በታሪክ ላይ ተዘርቶ በታሪክ ላይ የበቀለው ትውልድ አሁን በሚገርም ሁኔታ ታሪክ የኢትዮጵያን ታሪክ የሚያውቁ ሁሉ ሀበሾች ምን ነካቸው? ማነው አዚም ያደረገባቸው? እኒያ እንደ ቀትር እሳት የሚናደፉ የሰለጠነ የጦር መሳሪያ ታጥቆ የመጣውን ድል አድርገው ዓለም የተደነቀባቸው እርስ በርሳቸው የሚያባላቸው ምን ሆኖ ነው ብሎ ተስቆብናል። የሚሰማችሁ የሀገራችሁ ጉዳይ የሚሰማችሁ የሚጠዘጥዛችሁ የቤተ ክርስቲያናችሁ ጉዳይ፣ በእኛ ኃጢአት የሚሞቱት ዳር ያሉት ክርስቲያኖች ጉዳይ እንቅልፍ የነሳችሁ አልጋ ለቃችሁ መሬት የተኛችሁ እጆቻችሁን ወደ እግዚአብሔር ዘርጉ። መልሳችን ኢትዮጵያ አሁን ነገሮችን ሁሉ አይታ ግራ ሲገባት ይግባኝ ለክርስቶስ ጠይቃለች። ፍርድ እየጠበቀች ነው። እመኑኝ ይፈረድላታል። ታምናላችሁ? አታምኑ? እንደዚህ ነው ማመናችሁ ነው ትገልጹ። አይዟችሁ ኢትዮጵያውያን፣ አይዟችሁ ኦርቶዶክሳውያን። ዓለም በሙሉ መክሮ ኢትዮጵያውያንን አንበርክኳቸው፣ ሃይማኖታቸውን አስጥሏቸው፣ ሀገራቸውን ቀሟቸው ተብሎ ጸሎት ተደርጎላቸው ፈረንጆች ወደ ኢትዮጵያ ገቡ። ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ዘረጉ።
በተለይ ይህች ቤተ ክርስቲያን የተጣሉትን በማስታረቅ ያደረገችው አስተዋጽኦ የተጣሉትን ታረቁ፣ የሀገር ጉዳይ የጋራ ጉዳይ መጥቷል፣ ታረቁ፣ የታመሙትን እያጽናኑ ኢትዮጵያ እንደምታሸንፍ በቅኔ ሳይቀር ለአፄ ምኒልክ እነ አለቃ ለማ ምኒልክ ግበር ላይ ለሮሚያ መጠነ ዲከ ትክል አምጣነ ለአጺድ በዛ ማይረራ ወማይላ ለሀቡ የእጅ የወደደውን አድርግ፣ ድሉ ያንተ ነው፣ መከሩን እጨደው። አዲ ተዘከር ውስተ ወንጌል ላይለ ሮሚያ በለስ ያለው አስካል ከበይቤ ወልደ ያሬድ ቃል እጨደው አልኩ እንጂ በሮሚያ በለስ ላይ መከር የሚባል ነገር የለም። ግን እጨደው ምን እዚህ ተንከርፎ ምን ያደርጋል እያሉ ምኒልክ ግበር ላይ ለሮሚያ መጠነ ዲከ ትክል አምጣነ ለአጺድ በጻ ማይረራ ወማይለ ያላጉ። እስቲ ለመምህራኑ እልል ብላችሁ አመስግኗቸው። የዛሬ 130 ዓመት ኢትዮጵያውያን እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ሶሻል ሚዲያ በሌለበት እንዴት ሆነው ተገናኙ? ዛሬ እኛ በስንት ቀጠሮ ተይዞልን መገናኘት አቅቶን። እኔ ሁልጊዜ ይገርመኛል። አሁን ቋንቋ ሰውን የሚያጣላ ቢሆን ኖሮ በ1888 አድዋ ሜዳ ወረኢሉ ላይ እንዴት ሆነው ተገናኙ ኢትዮጵያውያን? ሜሴጅ ጻጻፋሉ አንል፣ ቴክስት አልተደራረጉ፣ ሶሻል ሚዲያ የለ፣ ማህበራዊ ሚዲያዎች ብሎጎች የሉ። ምን አገናኛቸው? ሃይማኖት፣ ፍቅር፣ አንድነት፣ ኢትዮጵያዊነት። እፈሩ የተለያያችሁ ከጎረቤቶቻችሁ ጋር ቡና አብራችሁ ማትጠጡ ተጣልታችሁ እፈሩ። ከስራ ባልደረባችሁ ጋር ተጣልታችሁ እስከ 11 ሰዓት የምትጾሙ እናንተን ብሎ እፈሩ። ኢትዮጵያዊነት አገናኛቸው። የንጉሱ ቃል አገናኛቸው። መሪውን የሚያከብር ህዝብ፣ ለመሪው የሚሞት መሪ፣ ለህዝቡ የሚሞት መሪ፣ ድሃውና ገበያው የተገናኘበት ዘመን። ያንን በዓልና ከብር ተገናኝተን ይገርመኛል። ሁልጊዜ ደግሞ ሰይፋቸውን አንስቶ ዘራፍ አካኪ ዘራፍ ይላል። ሌላ ዝርፊያ ከሆነ አላውቅም። ይሄ ነው የአድዋ። በአድዋ 50,000 ሰው እኮ ተገብሯል። ለኛ የዚያን ዕለት የካቲት 23 አፄ ምኒልክ እዚያ አድዋ ያለ አንድ ቤተክርስቲያን እያስቀደሱ እግዚኦ ሲባል ነው መጥቶ አርበኛቸው ጦርነቱ ተጀምሯል ያላቸው። እግዚኦታው ላይ ድረስ ቆመው እያለቀሱ ይጸልዩ ነበር። ሌሎቹም ኢትዮጵያውያን ከአፄ ምኒልክ ጋራ እኛ ይሄን ነው የምንተርክላችሁ። ያኛውን ሌላ ሰው ይንገራችሁ። ኢትዮጵያውያን እጃቸውን በቅዳሴ ወደ እግዚአብሔር ዘረጉ። እግዚኦታዬን ሳልጨርስ አልወጣም አሉ አፄ ምኒልክ። እግዚኦታቸውን ጨርሰው ሰላም ለኪ ተደግሞላቸው መልካ ጊዮርጊስ ታድሎ። ይሄ እኮ ነው ወጉ ማረጉ። ጊዮርጊስን ትወዳላችሁ ምዕመናን? መልካ ጊዮርጊስ ትደግማላችሁ? እዚህ አዲማ አንድ ትልቅ ሰው የጊዮርጊስ ዝክር ዘከሩና ከዚያ ቆመው ዝክሩ ከመዘከሩ በፊት መልካ ጊዮርጊስ ይታደላል። አንዱ የታውቁታላችሁ ውዳሴ ማርያም ሲታደል አይገባኝም ይባላል አይደል? አይገባኝም ሲል አዩት። ትልቅ ባላባት ናቸው። አይገባኝም ጠሩና ለምንድን ነው ቅድም እጄን ያወዛወዝክ አሉት። አይ መልካ ጊዮርጊስ አላውቅም። እና መልካ ጊዮርጊስ ታደግም ነው የኔ ዝክር የምትበላ ውጣ ሌባ። እንዲህ ያለ ዘመን አልፏል። ሞጣ ጊዮርጊስ የሚባል አንድ ቤተክርስቲያን አለ። ጣነ ሞገር ከተቆመ በኋላ 7 ጊዜ ነው መልካ ጊዮርጊስ ያሉ ምስክር አለ። 7 ጊዜ መልካ ጊዮርጊስ ይደገማል። ልጆቻችሁ መልካ ማርያም፣ መልካ ኢየሱስ፣ መልካ ጊዮርጊስ ቢደግሙ ድርሳነ ሚካኤል ቤታችሁ ቢነበብ ቤትን ዘግተህ ብቻህን በልተህ ብቻህን ልትሞት ያሰብክ ሀበሻ አርህዩ ሆሃተ መኳንንት በራችሁን ክፈቱ። አባቶች ገብተው ጸበል ይርጩ። ድርሳነ ሚካኤል ይነበብ። መልካ ጊዮርጊስ ይማሩ ልጆቻችሁ።
ሁሉም ተደርጎ ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ዘርግተው እኔ ለምን መሰላችሁ ይሄንን እንማር ያልኳችሁ። አሁን በጦርነትም ቢሆን በመሳሪያም ቢሆን አፄ ምኒልክ ከገሌ ጋር ተደዋውለው ተጻጽፈው ነበራቸው። የፈለገውን ያህል ቢደራጁ የፈረንጅ ያህል መሳሪያ አላቸው ብዬ አላምንም። ይሄ ታሪክ የኢትዮጵያውያንን ስርዓት አምልኮ ለመቀነስ የሚደረግ ይመስለኛል። ፈረንጆችን አበሾች ያሸነፏቸው በመሳሪያ አይመስለኝም፣ በጸሎት ነው፣ ከእግዚአብሔር ጋር ሆነው ነው። ታዲያ አሁን እናንተ ራሳችሁ የማትቀበሉት አንድ ታሪክ አለ። ፈረንጆች የተናገሩት አንድ የጦር መሪ ፈረንጅ ነው የተናገረ። ይሄን ለምንድን ነው ሀበሾች በኋላ ቀር መሳሪያ ድል ያደረጓቸው ሲባሉ ሀበሾች አይደሉም፣ አንድ ነጭ ወጣት ነጭ ፈረስ የሚጋልብ በአየር እየጋለበ። አሁን ይህንን ሀበሻ ቢናገረው ኖሮ የሞት ፍርድ ይፈረድበት ነበር። ይህንን ምስክርነት የሰጠ ፈረንጅ ነው። አንተ የዋሁ ሀበሻ የሰው መጨረሻ አልቀበልም የምትል ጸበል መሄድ ያለብህ አንተ ነህ። ፈረንጅ ያመነውን ታሪክ አልቀበልም ካልክ የራስህ ጉዳይ ነው። ነጭ ፈረስ የሚጋልብ ማን ነው? እሱ የኢትዮጵያ ገበዝ ጠብቆ ያሳደገን። አታመሰግኑም ወይ? ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። ያ እጅ አሁን ተሰብስቧል ወይስ ተዘርግቷል? ከእግዚአብሔር ጋር ነን ወይስ ከማን ጋር ነን? ይህንን ሂሳብ እየሰራን በዓሉን ማክበር ያስፈልጋል። የአድዋ በዓል ፈረንጆችን ሀበሾች የሰለጠነውን መሳሪያ በኋላ ቀር መሳሪያ ያሸነፉበት ታሪክ በእምነት የምንቀበለው እንጂ በሂሳብ የማይረጋገጥ ቀመር። በወቅቱ የነበሩ ኢትዮጵያውያን ለሀገራቸው የነበራቸው ታማኝነት የገለጹበት የነበሩበትን አንድነት የሚያሳይ የታሪክ መስታወት። ሐሰት ነው አይባል ነገር በወርቀ ቀለም ተጽፎ በታሪክ መዝገብ የተሰነደ የአፍሪካ ኩራት፣ የቤተ ክርስቲያኒቱ የአንበሳውን ድርሻ የወሰደችበት ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በበዓሉ በረከት ያሳትፈ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኑር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙረ ዳዊት መዝሙር 67 68 ቁጥር 31 ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርስልን። ቆይታ እንዴት ነበር? እስቲ በእውነት እግዚአብሔር ቃላት የለንም። ከዚህም በላይ የሚያገለግሉበትን ጸጋውን ያብዛልን። እንግዲህ መምህራችን ስለ ኢትዮጵያ በሚገባ ቅዱስ ጊዮርጊስ ስላደረገው ነገር በሚገባ ነግረውናልና እኛም የመጣ ባደሩ ለነው ቅዱስ ጊዮርጊስን ነው እና እስቲ እግዚአብሔርን አመስግኑት።